አንዳንድ ምእመናን ትምህርት እንኳን ባይማሩ በቅተው ነቅተው የሚያስቀድሱ አሉና አንደኛዋ ቅዳሴ የለመደችው ምስጢሩን የጠገበችው አንድ ቀን እንደው ድንገት እንቅልፍ ጥሏት አርፍዳ እየገሰገሰች ገቡ አልገቡ ያለች እየሮጠች ስትመጣ ሌላዋ ሴትዮ ደግሞ ተሳልማ ስትመለስ መንገድ ላይ ያገኘቻት። ያቺ ሴትዮ ደግሞ ለክ ደርሶ መሄድ ነው አንዳንዱ ሰው እንደሚያደርገው እና እናቴ ቅዳሴ ገቡ አለቻቸው። እኔ እንጃ ከትልቁ ቤት ቄሶቹ ይነጋገራሉ አለች ይባላል። አንዳንዱ ሰው እንደዚህ ነው በእውነቱ የሆነ ድምጽ ይሰማል ልክ ንግግር ነው የሚመስለው። ስለዚህ እሱም ስልኩን ይዞ በበረንዳው እያወራ ምን አልከ እያለ እንዲሁ እንደዚህ ሆነን እስከመቼ ነው የምንኖረው? ቤተክርስቲያን ውስጥ በእውነት የሚደረገውን ማናቅ ነገሩ በእናንተ አይፈረድም። እኛን እያያችሁ ነው አገልጋዮቹ። እቺ አጸዳ አትከበርም አናከብራትም። እውነት ለመናገር የቤተክርስቲያን አጸድ ምድራውያን ኤምባሲዎች ያላቸውን ክብር ያህል የላትም ቤተክርስቲያናቸው። ምን ንቃትም እኛ ክርስቲያኖች ኤምባሲ ውስጥ ማንም ስልክ ይዞ ትንፍሽ አይላት። ማንም ለማንም ደቡብ ሱዳን እዚች የደሃ ሀገር ኤምባሲ ገብታ አታደርገው። ቤተክርስቲያን ገብተን ስንቀልድ ማናደርገው ነገር የለንም። ስንቃጠርበት፣ ስንመክርበት፣ ስናድምበት ስሙ አውደ ምህረት ነው። ሰዎች ሌላ ቦታ የበደሉትን ኃጢአት ተናዘው ምህረት የሚያገኙበት ነው። እኛ ኃጢአት እንጨምርበታለን እንደ አይሁድ። እንደዚያ ዘመን አይሁድ ክርስቶስን ለመስቀል እንደተሰበሰቡበት እንደዚያ እናድምበታለን፣ እናማበታለን፣ እንሰድብበታለን፣ እንመጻደቅ፣ እንጣላበት፣ እንደባደብበታለን።